ይሄን ቤት ደግሞ እዩት እስቲ ወክትዬ አብረን እናየዋለን። እኔም ገና ማየው ቤት ነው እናየዋለን። ያው ወደታች የምናየው አስፋልት ነው፣ ገና እየተሰራ ያለ አስፋልት። ታች እዛ ጋር የምታዩት ቆርቆሮ ያለ ዋና አስፋልት እየተሰራ ያለ አስፋልት የትራንስፖርት ማለት ነው። ባጃጅ ወላ ሳይሽ ነበር ስትሄድ ይሄ ሰፈሩ ነው እንግዲህ ሰፈሩ ላሳይሽ። ይሄ ነው ድናይ ያለ ቤት ማለት ነው። ፈቃደኛ ናቸው አይደል? ፈቃደኛ መሆናቸውን አልጠየኩም ብዬ ነው። ምንድነው ገንዘብ እየተጠቀሙ ነው። ቁም ሳጥን ያለው አንድ ልጆች ክፍል ነው። ሰፋ ያለ አንድ ሌላ ክፍል ነው። ኢትዮጵያ ነገር ይታወቃል። ታውቃላችሁ አኗኗር ላይፋችንን ኪችን ነው። ኪችናችን ነው። የኛ ኪችን ነው። እንግዲህ ትንሽ ያው ቀለም እድሳት ምናምን ይፈልጋል ቤቱ። እኔ እንዳየሁት ቀለም አንዳንድ የሚጎሉት ጽዳት ነገር ይጎላዋል። ሁለት መኝታ አንድ ኪችን ይሄ ሽንት ቤት ነው። እንዳልኳችሁ አንዳንድ እድሳት የሚፈልጉ ነገሮች አሉ። አንዳንድ ተሰበሩ መስታወት። ከዛ ውጪ ግቢው ይሄን ይመስላል። እዚህ ጋር ደግሞ የሚያሳየኝ ምን እንዳለ አላውቅም። እንደዚህ
ብለውኛል። የትርፍ ቦታ ነው ማለት ትርፍ አይደለም። ተሰርተው ያለቀ ትርፍ ማለት እንግዲህ ከላው ላይ እየቀረ ማለት ነው። ሌላ ነገር የምትፈልጊው ነገር የሚያሰራ ቦታ ያለው ትርፍ ወደዚህ መቀጠል ይቻላል ማለት ነው። መጨረስ ይቻላል። የራሱ ነው በካርታ ነው ያለው አንድ ላይ ነው። ያላለቀ ቦታ ያለው ማለት ነው። እዚህ ጋር ቦታ ሰፊ ነው ያለ ቆንጆ ሳሎን እና መኝታ ራሱ 274 ካሬ 274 ካሬ። ይሄ እንግዲህ አንዳንድ ጊዜ ቤት ሲሸነሸን ቲ ላይ በመሆናችሁ ያገኛችሁ ትርፍ መሰለኝ። ቢያንስ 2 ክፍል 3 ክፍል ያሰራል። 200 ራሱ ግቢው ያው እንደሚያክል ስፋቱ ሰፊ ነው። እንግዲህ እስቲ የቀራ ቦታ ራሱ 3 ክፍል ያሰራል። ቆንጆ ቦታ አለው ሌላ ተጨማሪ ክፍል። ኦኬ ግቢ ውስጥ ነው 2 ክፍል እና ሰፊ ኪችን ያሰራል። በቃ እስቲ